ሰላም አለይኩም ወራህመቱላሂ ወበረካቱ። የጀማዓ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬ እንግዲህ እስኪ ምስር ወጥ ሰራ ነው። ከመጀመሪያው ላሳያችሁ። ከነገራችን ላይ ምንም አልጨመርኩም። ሽንኩርቱን ትንሽ አቀላሁት፣ ከዛ ዘይት ጨመርኩ ማለት ነው። አሁን በርበሬ ልጨምር ነው እና አብራችሁ ይቆዩ ማለት ነው። አብረን እንስራ እላችኋለሁ ወንዶቼ እና እንዴት ናችሁ? ሰላም ናችሁ? እየተረፈ በርበሬ ለመቀስ ይጣመጣለሁ እኔ ማለት ነው። ሶስት ማንኪያ አድርጌበታለሁ። ትንሽ ሳልሳ ደግሞ ጨምራለሁ ማለት ነው። እዚህ አለብኝ ዘብሮብኛል እንግዲህ ማረጋችን እኛ አንድ ማንኪያ ሳልሳ እንጸዳ ሽንኩርትዬ በብረት ድስት ቀይሬያለሁ ማለት ነው። ይሄኛው ሳስበው የሚበቃኝ መሰለኝ ማለት ነው። እዚህ ላይ ቀይሬያለሁ ማለት ነው። በጣም ያምራል ቁሌቱ። ይሄን እንደምታዩት ዘይት የበዛ ይመስላችኋል። አሁን ቁሌት ላይ ግን ምስር ሲጀመር እንትን አይልም፣ ዘይት አይሻፋም ማለት ነው። እና በኋላ ላይ የሆነ ድርቅ ነገር ይላል ወጡ ማለት ነው። መርጭም አይኖረውም ሲጀመር ማለት ነው። እና ለዛ ነው አይላችኋለሁ። ቁሌቱ ይሄን ይመስላል። የበሰለ ነው። ትንሽ አቅላቸው ትንሽ ልሸውና ምስሬን ጨምራለሁ ማለት ነው። ምስሬን አጥቤ ዘግቼዋለሁ። እዚህ ጋር ደግሞ እንትን ያኔ ሽታው ቤት ውስጥ እንዳይቀር ኦሞ ነው የሚፈላው ማለት ነው። ኦሞ ጥሩ ነው። እንደዚህ ምግብ ስትሰሩ ሽታውን ቤት ውስጥ እንዳይቀር ያደርገዋል ማለት ነው። እሱ ምግብ እየሰራችሁ እሱ ሲንተከተክ ማለት ነው። እና ቤት ውስጥ ያው ደግሞ የኛ በርበሬው ደግሞ በጣም ይሸታልና ለዛ ነው እላችኋለሁ። በኋላ ያው ጭሳጭስ ምናምን ማጨጨሳችን አይቀርም፣ ግን ቢሆን ደግሞ ኦሞ የበለጠ ቤት ውስጥ እንዳይቀር ያደርገዋል። ሽታ አለው ማለት ነው። እሱ እየተንተከተከ ምግባችንን እየበሰለ ማለት ነው። አብራችሁ ይቆዩ። ቪዲዮውን እያያችሁ ግን ላይክ ሸር ማድረጋችሁን አትርሱ። ሰብስክራይብ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው አበርታቱን። እንግዲህ ፈተና እየጀመርን ነውና አፈምሱን እስኪ እንደው እዩልን ቪዲዮአችንን የምንለቃቸውን ቪዲዮዎች እዩልን። አንዳንድ ነገር ልንማማር እንችላለን እና ቪዲዮዎችንን እያያችሁ አበረታቱን ማለት ነው። ቪዲዮዎችዬ እርስ በርሳችን ከተገዳደፍን ብዙ ነገር መስራት እንችላለን ኢንሻአላህ። ከኛ አልፎ ደግሞ ምናልባት ለሰውም የሚጠቅም ይሆናል። አይታወቅምና ዛሬ በሚዲያ ላይ ብዙ ሰው የሚታፈሰው እኛ በማሳደጋችን ነው። ሁሉም ተባብሮ ያንን ቪዲዮ ባያዩ እነዛ ሰዎች እንኳን ረጅ አይሆንም ማለት ነው። ቶቹ ይሄን መስዋዕት ቁሌታችን እንግዲህ በጣም በስሏል። ይሄው
በስል ብሏል። ግን ውሃ ትንሽ ጣል እያደረኩ ነው ያበሰልኩት ማለት ነው። እዚህ ጋር ምስራችን ታጥቧል። የሚያምር ምስር ነው። መልኩ በጣም ያምራል። አንዳንድ ምስር አለ ቶሎ ማይበስል ምስር ነው የሆነ ነገር ነው እና ቆንጆ ነው መልኩ ሲያዩት። ቁሌታችን ይሄ ነው። አሁን ምስራችንን እንጨምራለን። እቺ ትንሽ የወዶች ይሄ ጠቅላላ ነው። በጣም ነው የሚያምረው። ሙያ አልጠፋንም ማለት ነው። ስደትን ብንሆን ሙያ አልጠፋንም ማለት ነው። ሀገራችን የአረብ ሀገር ምግብ ብቻ አይደለም መስራት የምንችለው እና ይህን ይመስላል። ነው በጣም እስከነሻል። እንግዲህ ያማረው ካለ አፉ በዱኝ ውጥቼ ተታይ ያለው ሁሉ የሚያምረውን ነገር ያገሩን ነገር ያገኛል ማለት አይደለም፣ ማያገኛልና እኔ 2 አመት ኮንትራክት ነው ዱባይ እንጀራ አለ ሲሉኝ የለም ብዬ ተከራክሬያለሁ ማለት ነው። ምክንያቱም ኮንትራት ቤት አንወጣም አንንቀሳቀስም። ስለዚህ እዛችሁ ቤት ያለችን ነገር ነው እንትን የምንለውና እንጀራ የለም ብዬ ተከራክሬያለሁ ማለት ነው። ያው ወጣ ብዬ ስላላየሁ ማለት ነው። እና ወጣ ብለን ስናይ ደግሞ ኢትዮጵያ ሲሆን አት ያለችው ሁሉ ነገር ሙሉ ነው ማለት ነው። እና የፈለግነው ነገር አለ ማለት ነው። ስለዚህ ወጥተው ማይ አገኙት ኮንትራት ቤት አሉ ልጆች አሉ። እንግዲህ እነሱ ደግሞ ካዩት ይሄን ነገር ያምራቸዋል። እንግዲህ አፉ በሉ ነው የምለው፣ ሌላ ምን ማለት ነው። ይሄ ወዶች እየከልሸዋለሁ ማለት ነው። እንግዲህ ገና አልበሰለም ይችላል። አሁን ከዛ ትንሽ ከተከተከ በኋላ ነጭ ሽንኩርታችንን እንጨምራለን ማለት ነው። ጣዕሙ እንዳይሄድ አብሮ ከተቁላላ ነጭ ሽንኩርት ጣዕም ይሄዳልና ከተከተከ በኋላ ነጭ ሽንኩርታችንን እንጨምራለን። አብራችሁ ይቆዩ ውዶችዬ። ያው እንግዲህ ተንተከተከ ነው ወጣችን። ያችሁት ቀድሜ በዛ የሚመስለው ዘይት አሁን ግራሱ ጠፋ ማለት ነው። በዛም ትንሽ ነው ያረኩት፣ ብዙም ማለት ነው በነገራችን ላይ ማለት ነው። እኔ ዘይት አልወድም ሲበዛና ገና ነው ምስራችን ገና አልበሰለም። አሁን ሲበስል ቆንጆዬ ወጥ ትሆናለች ማለት ነው። አሁን ነጭ ሽንኩርታችንን እንጨምር። ትንሽ ደግሞ አስቀርተን መጨረሻ ላይ እንጨምራለን ማለት ነው። አስቀርተናል ትንሽ መጨረሻ ላይ ልናወጣ ስንል ደግሞ ጣል እናደርጋለን። ቅቤ የለንም ማለት ነው። ቅቤ መከለሻ ነጭ ሽንኩርት ነው፣ ሰምታችኋል።
ይሄ ውዶችዬ ወጣችን አልቋል። በጣም በስሏል። ከላችን ነው እሳታችንን እናጠፋለን ማለት ነው። አልቋል። ትንሽዬ መከለሻ ቅመም እዚህ ጋር አለኝ። እንጨምርበታለን ማለት ነው።